ሶ ለምንድነው 95% ትሬደርስ ፌል የሚያደርጉት? ሞቲቬሽናቸውን ጥሩ ሞቲቬትድ ሆነው ጥሩ ተነሳስተው ሲገቡ ግን ለምንድነው ሉዝ ብቻ የሚሆንባቸው? what is the reason behind of this የሚለውን ዛሬ በደንብ አወራላችኋለሁ ማለት ነው። ይሄን ላወራላችሁ ስፈልግ በደንብ ያዘጋጀውላችሁ ነገር አለ። በደንብ ከሰማችሁኝ ዛሬ ማወራላችሁ ነገር success is the only option, winning is your only option። ምክንያቱም why do 95% traders fail የሚለውን ነገር አንደርስታንድ ካደረግን በዛ መንገድ አንሄድም ማለት ነው አይደለም? ሶ ሪከርድ ማድረግላችሁ ይሄን ትምህርት እናንተ ኢሊሚኔት አድርጋችሁ ይሄን ነገር በትሬዲንግ ላይ ያላችሁ ኤጅ አሳደጋችሁ ትሬድ ለማድረግ ነው ማለት ነው አይደለም? ኤቭሪ ታይም ዛሬ ያለቀሳችሁ ቢሆን፣ ዛሬ ሉዝ እያደረጋችሁ ቢሆን፣ ዛሬ ሰፈር እያደረጋችሁ ቢሆን እመኑኝ የሆነች ጊዜ ተርኒንግ ፖይንት ነች ትሬዲንግ ላይ የብዙ እንትን ያለጋችሁበትን ጊዜ የምትመልሱበት ማለት ነው። ይሄ ሪያሊቲ ነው። ማንኛውንም ትሬደር በጠይቁት የሚነግራችሁ ነው። ተርኒንግ ፖይንት አለ። እስከዛ ግን ራሳችሁን እንዴት ነው ኪፕ የምታደርጉት፣ ሲስተሙ ላይ እንዴት ነው የምትቆዩት የሚለውን ነገር መነጋገር ስላለብን ነው ማለት ነው። ሶ እነዚህን ሳይክሎች በደንብ ያወራላችኋለሁ ማለት ነው ዛሬ። ቢሬዲ ረጋ ብላችሁ መጻፍም ካለባችሁ እየጻፋችሁ በደንብ ስሙኝ ማለት ነው። if you eliminate the lose, winning is the only option። ትሬዲንግ ላይ አሁን የምናወራውን ነገር ሉሱን ኢሊሚኔት ካደረግን I'm not talking about losing trade lose ስለማድረግ አይደለም ሉስ እያወራሁላችሁ ያለሁት እዚህ ጋር እነዚህን ሳይክሎች ካለመድገም አንፃር እነዚህ ሳይክሎች ካልደጋገማችሁ ጥሩ ነገር ይኖራችኋል ማለት ነው። ምክንያቱም አዲስ ስትራቴጂ ስትሞክሩ ተከታታይ 8 ጊዜ 6 ጊዜ 7 ጊዜ ሉዝ ልታደርጉ ትችላላችሁ። ዳስናት ትልቅ ነገር አይደለም። እንደዛ በማድረጋችሁ ራሳችሁ ምንም ሊሰማችሁ አይገባም። ሁሉም ሰው በዛ መንገድ ስለሆነ የሚማረው ማለት ነው። ችግሩ ግን ሰክሰስፉል ትሬደር የሚለየው ከኖርማል ትሬደር ምንድነው? ሰክሰስፉል ትሬደር ሰክሰስፉል ትሬደር ሉዝ የማያደርግ ትሬደር ሳይሆን አንደርስታንድ ሲስተሙን ያደረገ ትሬደር ለማለት ነው። የሚያደርገው ነገር ምንድነው? የሚለየው ነገር they don't have fear of learning። የመማር ፍርሃት የላቸው። ስለዚህ ዛሬ ሉዝ ቢያደርጉ it's just a lesson። ገብቷቸዋል? ሌሰን ነው። እናንተም ሉዝ ብዙ ሰው ግን ቢግነር ትሬደር ሉዝ ሲያደርግ እሱ ጋር ይመስለዋል። ሂዶ ራሱ እግዚአብሔር ለምን እንደዚህ ያደረገብኝም ሊል ይችላል። ከፈጣሪ ጋርም ሊያገናኝ ይችላል። ሶ እነዚህ አይነት ነገሮችን ፊክስ ይደረጋሉ ማለት ነው። ሶ ሳይክል ኦፍ ኤ ፌልድ ትሬደር መጀመሪያ እንግዲህ ፌልድ ትሬደር ስትመለከቱት ምን ማለት ነው? ዲስከቨሪንግ የፖቴንሻል ትሬደር ስትራቴጂ ነው። ፈርስት ኦፍ ኦል he discover a potential strategy። ጥሩ የሆነ ስትራቴጂ ዲስከቨር ያደርጋል። ከዛ በኋላ ስትራቴጂው በጣም ይመቸዋል። ሁላችንም እንደምናውቀው አይሲቲው ሰብሰብ ይልብናል። ስለዚህ ፈርስት ኦፍ ኦል የሆነ ስትራቴጂ እንማራለን፣ ቀላል ስትራቴጂ። ያችን ስትራቴጂ በማየት ማርኬቱ ሪቨርስ ያደርጋል ወይም ሰፖርት ኤንድ ሬዚስታንስ ከተማረ በኋላ ብሬክአውት ያደርጋል። ማርኬቱ ሪቴስት ሲያደርግ መግባት ይሆናል። ጥሩ ነገር ያያል፣ ይመቸዋል። ከዛ በኋላ በትሬን ላይን ትሬድ ያደርጋል። nothing wrong with it። ያው አንደርስታንድ ታደርጉታላችሁ ራሳችሁ ስትገቡበት። በትሬንድ ላይን ትሬድ ያሰምራል። ላይኑን ተች ያደረገ ማርኬት ይወጣል ብሎ ይወርዳል ብሎ ያስባል። ከዛ በኋላ ይገባል ማለት ነው። ያን ስትራቴጂ ፖቴንሻል ስትራቴጂ ለሱ ከዛ በኋላ ያየዋል፣ ስትራቴጂውን ይለማመደዋል። ከዛ ባክቴስት ያደርገዋል። ባክቴስት ዊዝ ሪዛልት ኦፍ 80% ዊን ሬት። የሚገርማችሁ ነገር እኔ ባክቴስት ሳደርግ ስትራቴጂ ፈርስት ኦፍ ኦል እየሰራልኝ ነው ብዬ ነበር እና ትሬድ ለሚያደርገው ልጅ አይ ዶንት ሃቭ በቃ ይንክሉ አይሲቲ ተማር ሲለኝ አይሲቲ ተወሳሰበብኝና ቆይ ብዬ ሌላ ገባሁኝና ባክቴስት አደረኩት። ባክቴስት ሳደርገው ጥሩ ዊን ሬት አለኝ። አንተማ እንደዚህ ዊን ሬት ካለ ሪል መግባት አለብህ አለኝ ማለት ነው። ሶ አይ ዲሳይድ ቱ በሪል ለመግባት ማለት ነው። ባክቴስት ስታደርጉት ብዙዎቻችሁ ዊዝ 80% ዊን ሬት 80% ዊን ሬት አላችሁ እና በጣም ደስ ይላችኋል፣ ያገኛችሁት ይመስላችኋል። ስለዚህ ኤቭሪባዲ የታለ ሰው ምን እየሰራ ነው ትላላችሁ። ሰው ምንድነው እንዴት ነው ሰው እስካሁን ፎሬክስ ላይ ያልገባው? ምን እያደረገ ነው? ይሄን የመሰለ ድል መጥቶ ፎሬክስ ትሬዲንግ ላይ ለምንድነው ሰው ትሬድ የማያደርገው ትላላችሁ። ከዛ በኋላ ይሄንን ዊን ሬት ይዛችሁ ትቆዩበታላችሁ። አይታወቅም ጀስት በቃ አስገቡ ይላችኋል። ቀጥታ try it in the live market condition። ይሄን እንግዲህ ትልቁ ነገር ኤንድ ፌል ብዙ ሰው ደጋግሜ አውርቼላችኋለሁ። በሪል ትሬዲንግ ላይ መግባት ማለት የማታውቁትን ነገር ልክ አስቲስ ዋና እንደመለማመድ ነው። ውሃ ውስጥ ገብታችሁ በትንሽዬ ፑል ውስጥ እየተለማመዳችሁ ነበር። ሪዛልት ኦፍ 80% ሪሌቲቭ ማለት በትንሽዬ ውሃ ገንዳ ውስጥ ዋና መዋኘት እየለመዳችሁ ምንም አትሰጥሙም። መሬቱ ቅርብ ነው። በቃ ተዋኛላችሁ። ብትሰጡም እየተንደፋደፋችሁም ትወርቃላችሁ፣ ትነሳላችሁ። ላይፍ ሴቨር አያስፈልጋችሁም። ጀስት ጎ ኤንድ በቃ መዋኘት ነው። ምንም ያለ ላይፍ ሴቨር መሬቱን እየነካችሁት የሰውየው ተንቦርጨጨቃችሁ ምን እያላችሁ ታልፉታላችሁ።
ኢን ዘ ላይቭ ማርኬት ኮንዲሽን ስትገቡ ግን ትልቅ ባህር ውስጥ ራሳችሁ ለመዋኘት እንደገባችሁ ቁጠሩት። ሶ ስትሞክሩት መሬቱ የለም እዚህ ጋር ላይቭ ኮንዲሽን መንካት አትችሉም። መሬቱን እየሰጠማችሁ ነው። ትሞክሩታላችሁ፣ እየሰጠማችሁ ነው። ትሞክሩታል። አረ ምንድነው ምን ውስጥ ነው የገባው ትላላችሁ። ገንዘባችሁን እየጨረሳችሁ ነው። ማይንዳችሁ እየተያዘ ነው። ሪስክ ማኔጅመንት የለም። ማታውቁት ነገር ይሆንባችኋል። ምክንያቱም ፍሎፕ ሲያደርግ የምታዩት ሪል መኒ ነው፣ ሪል ገንዘብ ነው። የሰራችሁት ከሰው የተበደራችሁት ገንዘብ እያጣችሁት ታዩታላችሁ። እዛው እየወረደ ታዩታላችሁ። በጣም ትደነግጣላችሁ። ከዛ አንዴ ይቺን ማንተን ልበለውላችሁ ስትገቡ ምሳሌ እንደው እንደድሎ ነው ትንሽዬ ብር ስትሰሩ ደስ ይላችኋል። በቃ ወይኔ አየችን ስህተትማ መስራት የለብኝም ብላችሁ ለራሳችሁ ትነግራላችሁ። ደግሞ በቀጣይ ቀን የለም ያብር ዜሮ ይሆናል። በጣም ትደነግጣላችሁ። በጣም ትደነግጣላችሁ። እናንተ ያሰባችሁት በትንሽ ገንዳ ውስጥ መዋኘት መንቀሳቀስ ነው። ሪል ማርኬት ላይ ስትገቡ ያለውን ነገር አላወቃችሁትም። ድጋሚ ያስገብታችሁ ስትገቡ እንደገና ያለ ላይፍ ሴቨር ነው የምትገቡት። ምንም የምታውቁት ነገር የለም። ትልቅ ዋና ውስጥ እንደገና ትሰጥማላችሁ። it takes time fight in the life market condition and fail. it takes time የምሬን ነው የምላችሁ። ፌል ታደርጋለህ። ታይም ይፈልጋል። በአንድ ጊዜ መዋኘት አትችሉም። መዋኘት አትችሉም። የሚያስተምራችሁ ሰው ያስፈልጋችኋል። እዚህ ጋር ነው ሜንቶርሺፕ የሚያስፈልጋችሁ። you need a mentorship right here። ከዛ ምንም የሚያስተምራችሁ የለም። ትሉታላችሁ በራሴ ነው መልመድ የምፈልጉት ትላላችሁ። ቴክስ ታይም ይፈልጋል። በጣም ብዙ ትሞክሩታላችሁ። በጣም እንትን ትላላችሁ። ከዛ እዚህ ጋር ነው ብዙ ሰዎች እንግዲህ abandon the strategy። ከዛ ስትራቴጂያቸውን ይተውታል። በቃ ድጋሚ መሞከር አልፈልግም። I failed። በቃ ስትራቴጂውም አይሰራም። በማርኬት ሞክሬ ነበር። ትሬዲንግ is a scam ይላል። አይደለም ማለት ነው። ሪዝኑ ምንድነው? ፌል ያደረጉበት ሪዝን ምንድነው? in the live market condition ፌል ሲያደርጉ they don't have any ማርኬቱ ምን እንደሆነ የሚያሳያቸውም የለም። ሁለተኛ ደግሞ they don't have a patient ትግስት የላቸውም ማለት ነው። አንድን ነገር ለ3 ዓመት ለ2 ዓመት ሳያቋርጡ ማድረግ በጣም እንትን ይጠይቃል። በየጊዜው ማለት ነው። I mean በየጊዜው every day ማድረግ ቀላል ነገር አይደለም። ትሬደር ሲባል ሰው ዝም ብሎ በቃ ነገር ስራ ይመስለዋል ብዙ ሰው። ኖ ብራዘር ኖ፣ እንደዛ አይነት ስራ አይደለም። ትሬደር ማለት ጊዜውን ታይሙን አይደል ማድረግ የሚፈልጋቸውን ነገሮች ሁሉንም ነገር ሳክሪፋይ አድርጎ አንድን ነገር ለመማር የገባ ሰው ማለት ነው። ሶ አንድ ጊዜ ይዞታል አይለቀውም። ይህን ሁሉ ነገር ሳክሪፋይ አድርጎ የገባ ሰው ሰክሰስፉል ቢሆን አይገርምም። የሆነ ነገር የሚፈልገውን ቢያገኝ አይገርምም። ዛሬ ማልቀስ አለ፣ በደንብ ዜሮ አካውንታችሁ ዜሮ ሲሆን ታዩታላችሁ። በቃ የነበራችሁ ነገር ሁሉ ሉዝ በሉዝ ስትሆኑ ታዩታላችሁ። ምንም ማድረጋችሁ ነው። መማር ስላለባችሁ ማለት ነው። መማር ስላለባችሁ ከዛ በኋላ ግን ብዙዎቹ abandon the strategy። እዛ እንደገና ይሄን ሳይክል ይደግሙታል ማለት ነው። ከዛ በኋላ ከ3 ወር በኋላ ይመጣሉ እንደገና ሌላ ስትራቴጂ። አይ በቃ ችግሩ ስትራቴጂ ይላሉ። ስትራቴጂያቸውን ይሞክሩታል። እንደገና ሌላ ጥሩ ዊን ሬት ያገኛሉ። በዲሞ ሪል ማርኬት ላይ ሲመጡ they fail። ከዛ በኋላ ድጋሚ abandon ስትራቴጂ አድርጉና ሌላ መማር አለብኝ ብሎ ይመጣል። 100% every trader በዚህ ሳይክል ውስጥ አልፏል። every trader. When I discover a potential strategy and I test a backtest is a result of 80% win rate, I told you. Win rate አይቶ ነው አንድ ሰው ፈንድ አካውንት ይገዛል። ግን I believe it. In the right, when I trade in the live market condition ማለት ነው። What is the reason? The biggest thing እዚህ ውስጥ ነው እንግዲህ ጨዋታው ያለው psychology and risk management. These are the games. ስትራቴጂ እና ያስተምራችሁ ስትራቴጂ የሚያስተምራችሁ how to execute ነው። as I have to maintain no አያስተምራችሁ ስትራቴጂ no። ምክንያቱም we don't know what happen next. you don't know። ዶናልድ ትራምፕ አታክ ሊያደርግ ይችላል። ጦርነት ሊመጣ ይችላል። we don't know። so next እኛ ዝም ብለን ፕሪዲክት ነው የምናደርገው ባነው። ስለዚህ ያንን ነገር ራሳችንን እንትን ብለን ለመቆየት ሳይኮሎጂ እና ሪስክ ማኔጅመንት ነው የሚገባው። ከዛ abandon the strategy እንደዚህ ያደረገ ሳይክል ይቀጥላል ማለት ነው።
ሶ ቀጣይ successful traders kill this cycle ይሄን ሳይክል ይገለዋል። እንዴት ነው የሚገለው? successful trader ይሄን ሳይክል እንዴት ነው የሚገለው? first of all discovering a potential strategy ከዛ he backtest it and he tried in the live market በቃ አለቀ። no abandon the strategy ይሄን ሳይክል ይገሉታል። ስትራቴጂ ትማራላችሁ በቃ ያዙት። try it I know try it ለብዙዎቻችሁ ነው አድቫይስ ማድረገው ስትራቴጂ ICT ነው። ሁሉም ትሬደር የሚመክራችሁ ጥሩ ነው የሚለው ICT ነው። ሌላ ይሰራላችኋል። እኔ ምንም አልልም። ICT ብቻ ነው የሚሰራው እያልኩኝ አይደለም፣ በፍጹም አይደለም። የትኛውም እናንተ ይሰራላችሁ ስትራቴጂ ይሰራላችሁ፣ ግን ያዙት። ICT ከተማራችሁ ታይም ይፈልጋል በጣም ባንዴ የምታውቁት ነገር አይደለም። ICT ከአንድ ዓመት በላይ ሊፈጅባችሁ ይችላል። የምሬን ነው የምነግራችሁ። በደንብ ባክቴስት እያደረጋችሁ ተለማመዱት። ICT በሪል ማርኬትም ተሞክሩ፣ ሉዝ እያደረጋችሁ ሞክሩ፣ ችግር የለውም። እዛ ውስጥ ነው ያለው ዋናው ሳይኮሎጂ። ከዛ አባንደን እንዳታረጉት፣ ያዙት። ዝም ብላችሁ ስትራቴጂ እያጠራችሁ ያዙት። የሆነ ሰዓት ላይ ሰክሰስፉል ትሆናላችሁ ማለት ነው። ምክንያቱም ኮሌጅ ገብታችሁ እየተማራችሁ የምትማሩበት አመት ሳያልቅ አትወጡም አይደለ? በቃ የምትመረቁበት ሲዝን አለ። ስለዚህ በደንብ ተማሩ። ሳትመረቁ ትሬዲንግ ላይ በቃ መውጣት የለም ማለት ነው። ለምንድን ነው 95% ትሬደሮች ፌል የሚያደርጉት? first of all stop blaming the system, blame yourself። ስንት ጊዜ ነው ራሳችንን ሲስተሙን ብሌም አድርገን የምናውቀው? ፎሬክስ ላይ we blame the system many times አይደለም? we blame the system. why do we blame the system? because we don't want to blame ourselves። ራሳችን ላይ መጠቆም ስለማንፈልግ ነው። ራሳችንን ብሌም ማድረግ ስለማንፈልግ ያለው አማራጭ ምንድነው? ሲስተሙን ብሌም ማድረግ። ሲስተሙ ደግሞ ምንም አላደረገም። ኦሬዲ አምነንበት የገባነው ነገር ስለሆነ ማለት ነው። ሙቭ ሲያደርግ የሚያደርግበት ሪዝን ስላለ ማለት ነው። stop pressing the buy and sell button for feeling by feeling። በጣም ብዙዎቻችን በቃ ባይና ሴል ማለት ስላለብን just buy sell እያለን እንገባለን። አምነንበት እኮ አይደለም። just በቃ ትሬደር ስለሆነ የሆነ ስሜት አለ። ትሬደር የሚያውቀው ስሜት አለ። በቃ just በተለይ ደግሞ ሉዝ ነው ሪቬንጅ ትሬዲንግ ላይ በስ just በቃ በፊሊንግ ነው ሴል ኤንድ ባይ በተን የምትሉት። ሰክሰስፉልም እየሆነ ያለ ትሬደር ከሚያስቸግረው ነገር አንዱ ሉዝ ካረገ በኋላ ራሱ ትንሽ ቆይቶ ማርኬት ውስጥ መግባት ይፈልጋል። የሆነች ነገር ሜክል ማርክ ስለሚፈልግ በጊዜ ሂደት ግን መቆም አለበት። stop pressing the buy and sell button for buy feeling አለበለዚያ ፌል ይኖራል ማለት ነው። organize your personal life ምን ማለት ነው? ፐርሰናል ላይፋችሁ በጣም የተስተካከለ ሊሆን ይገባዋል። ምንም ነገር የማትሰሩ፣ ምንም ነገር ሐሳብ ከሌላችሁ፣ ምንም ነገር የማታረጉ ከሆነ just ሲግናል ቻርቱን ከፍታችሁ እናንተና ቻርቱ የምትተያዩ ከሆነ 95% ጋራንቲ ሆኜ የምነግራችሁ ነገር በቀን ውስጥ በተለይ ደግሞ ትሬኒንግ እየጀመራችሁ ከሆነ የማትገቡት የትሬድ ማአት የለም፣ የማታዩት የፔር አይነት የለም። URUSD በጣም ቤስት ነው ይሏችኋል። ዩ ጋር ትመጣላችሁ እንጂ ኮሪሌትድ ፔር ነው ከURUSD ጋር ሲሏችሁ ትገባላችሁ። እንደገና በኋላ NQ አሪፍ ነው ናስዳክ ላይ ትመጣላችሁ። ወረ ጎልድ በጣም ቤስት ነው ጥሩ ሙቭመንት አለው በዋር ላይ ትገባላችሁ። እዛ በኋላ ደግሞ GBP አሪፍ ነው ኤዥያን ሴሽን ላይ ምናምን እነሱ እንትን ስለሆነ ትገባላችሁ። ቢትኮይን ማርኬቱ እየወረደ ስለሆነ ጥሩ ነገር ታገኛላችሁ ትገባላችሁ። አጌን ማለት ነው ድጋሚ ትገባላችሁ። ለምን ኦርጋናይዝ ዩር ፐርሰናል ላይፍ። ነገር ግን የራሳችሁን ፐርሰናል ላይፍ ያዘጋጃችሁ ፕላን ያላችሁ የምታርጉት ነገር ካለ አንድ ሲስተም እየተማራችሁ ከሆነ ሌላ ነገር ላይ የመግባትና ሌሎች ነገሮችን ለማድረግ ለመሞከር you don't have time ማለት ነው። አንድ ነገር ላይ ብቻ ነው ስታክ የምታርጉት የምትፈልጉት ነገር ላይ ብቻ ማለት ነው። ስለዚህ ኦርጋናይዝ ዩር ፐርሰናል ላይፍ። the next clean your loop። የምሬን ነው የምነግራችሁ። ማይንዳችሁን በዚህ አንድ ነገር አቺቭ በማድረግ ለምንድን ነው ጠዋት ስትነሱ አልጋችሁን አንጥፉ የሚባለው? ይሄ ነገር አንድ የአሜሪካ ሶልጀር ወታደር አለቃ ሲያወራ የሰማሁት ነው ኢንስታግራም። እዛ ጋር ነው የሚጀምረው የፈርስት ዲሲፕሊን ማለት ነው። ትሬዲንግ ዲሲፕሊን አይደለም፣ ማንኛውም ጊዜ ፍጭ በዲሲፕሊን ነው አይደል? ራሳችንን እንትን የምንለው ፐርሰናል ላይፋቸውን ኦርጋናይዝ እያደረኩላችሁ ሳይሆን ግን አንድ ነገር አቺቭ በማድረግ ጀምሩ። አንድ ዊን አገኛችሁ ማለት ነው። በቀን ውስጥ ጠዋት ስትነሱ አልጋችሁን አንጥፋችሁ ጠራረጋችሁት፣ ቤታችሁን ፋረጋችሁት በቃ። ስለዚህ አሁን
አንድ ነገር አቺቭ አደረጋችሁ ማለት ነው። 1 to 3 ሪስክ ሪዋርድ የሆነ አንድን ዊን አገኛችሁ ማለት ነው ፐርሰናል ላይፋችሁ ነው። ዳስ አንደኛው ነገር ዊነር የሚለው ሜንታሊቲ ይዛችሁ ራሱ ወደ ቻርቱ ስትገቡ አስጥታችሁ ሪላክስ አድርጋችሁ ጂም ሰርታችሁ ሰውነታችሁን በጣም ፐርሰናል ላይፋችሁን ኦርጋናይዝ አድርጋችሁ ስትመጡ በጣም ጥሩ ነው የሚሆነው። ላይፋችሁ ለማይንዳችሁ ሪላክስ ያደርጋል። ኑዝም አድርጋችሁ ስትወጡ አንድ ነገር ላይ ብቻ ይሆናል ማለት ነው ፎከሳችሁ። ይሄን ዱ ኢት this is እንግዲህ the best thing በደንብ እንድትሰሙኝ ይፈልጋሉ። በደንብ እንድትሰሙኝ ይፈልጋሉ። በደንብ ይሄንን ነው ላወራላችሁ የምፈልገው። first of all planning is very important. ፕላን ታደርጋላችሁ፣ ስትራቴጂ ያላችሁ wait for your key levels to hit ተጠብቁታላችሁ፣ ፕላን አላችሁ ማለት ነው። first of all you have a trading plan አይደለ? ትሬዲንግ ፕላን ላይ you have a trading plan ጽድት ያለ ትሬዲንግ ፕላን አላችሁ። ከዛ በኋላ የምትፈልጉት ኤሪያ ላይ wait for key levels to hit እናንተ የምትጠብቁት ኤሪያ ላይ to hit። እኔ በጣም ብዙ ጊዜ ፎሬክስ ላይ የማደርገው ነገር ቢኖር MT5 ላይ በጣም ብዙ ጊዜ ማለት ነው ትሬድ እኔ የምገባቸው ትሬዶች አብዛኛው ሴል ሊሚት ወይ ባይ ሊሚቶች ናቸው። ኪ ሌቭሎች ላይ ነው ማስቀምጠው ሌቭሌን እንትሪን ማለት ነው ሊሚቴን ማስቀምጠው ፔንዲንግ ኦርደር እዛ ላይ ነው ማድረገው ብዙ ጊዜ። ለምን ኪ ሌቭሎቹ ሂት እስኪያደርጉ ድረስ አንዳንድ ጊዜ ላንጠብቅ እንችላለን። ፎር ሚ እዛ ጋር አስቀምጠዋለሁ። ሌላ ስራ እየሰራው በጣም ብዙ ጊዜ ማርኬቱ ሂት አድርጎት ይወርዳል ወይ እዛ ቦታ ላይ ኮንሶሊዴት ያደርጋል ወይ ደግሞ ሂት አድርጎት ስቶፕ ሎስ ሊነካ ይችላል ማለት ነው። እንደየሲስተማቸው ነው። ከዛ ኤክስኪዩቲንግ ሊሚት ሳታስቀምጡ ከቀራችሁ እኔ ፐርሰናል ላይ እንትን ነገርኳችሁ። ከዛ ልክ እናንተ ሌቭል ጋር ሲመጣ ማርኬቱ ኤክስኪዩት ታደርጋለህ። ኤክስኪዩት ማለት ነው። ኤክስኪዩት ካደረጋችሁ በኋላ ዌት ፎር ዩር ስቶፕ ሎስ ቱ ሂት። ብዙዎቻችን በጣም እንትን የለንም፣ ትዕግስት የለንም። አንድ ሞዴል ልንገራችሁ እዚሁ ጋር አንድ ሲምፕል ሞዴል ልነግራችሁ። በትክክል እንስራላችሁ። the V ሞዴል እና the WW ሞዴል የሚባላል። ይሄ እንግዲህ the WW ሞዴል ነው የሚባለው። ምንድነው WW እንትን ነው እንደንታትል እዚህ ጋር እናንተ ገባችሁ እንትናችሁ ነው ማርኬት የምር እንደዚህ ነው የሚቀልድባችሁ። ሳምታይምስ ማወቅ አለባችሁ። እኔ ስንት ጊዜ እንደዚህ እንዳጋጠመኝ ስንት ጊዜ ባለፈው ራሱ ዋር በነበረ ሰዓት ሰኞ ቀን እንደዚህ አይነት ማርኬት ነበር እንትን ላይ ያው ማርኬት ወረደላችሁ ወጣ ወረደላችሁ ሲጋር መጣ። እንዲያውም እዚህ ድረስ ላድርግላችሁ ለማለት እቺንም እንደዚህ ላድርግላችሁ። ይሄ እንግዲህ እንደ ሎወር ታይም ፍሬም ወረደ ወጣ ወረደ ወጣ ወረደ ወጣ ከዛ ይወርዳል። ይሄን ሁሉ እስኪያደርግ ትዕግስት አላችሁ ወይ? the next MM ሞዴል ነው። ስቶፕ ሎስ አንድ እንግዲህ ተጨማሪ ኮርስ ሰጥቷችሁ ማለት ነው። አዚስ እናንተ የገባችሁት እዚህ ጋር ቀላል ታይም አይደለም። ሳይኮሎጂ ሲወጣ ሲወርድ ይሄንኛው እንዲያውም በጣም ስቶፕ ሎዛችሁን ሊነካ ድረስ ወርዶ ነበር። the እና the WW ሞዴል የሚባል ነው። ይሄ እንትን ላይ ኤክስኪዩዝ ታደርጉ የሚያጋጥማችሁ ነገር ማለት ነው ሳምታይ። so if you don't have the patience በተለይ ደግሞ ተርትል ሱፕ ላይ እንደዚህ አይነት ሞዴል ነው የሚያጋጥማችሁ ብዙ ጊዜ ሳምታይ ማለት ነው። so እንደዚህ ሞዴል ሲኖር wait for stop loss to hit wait for your stop loss to hit አለበለዚያ እዚህ ጋር ተወጣላችሁ ማለት ነው። sometimes ደግሞ ማርኬቱ እንዲያደርጋል ብዙ ጊዜ it is the reality by the way ስትገቡ sometimes ይሄ ያለ እንትን ስትገቡ ነው ያለ ሪቴስት ስትገቡ ማለት ነው። እንደዚህ ያደርጋችኋል።
ኦልሞስት ሊነካው ማለት ነው። ኦልሞስት ደርሶ እንደዚህ ያደርጋቸው። በቃ this is the V-shape ማርኬቱ እናንተን እንደዚህ ሊያደርግባችሁ ይችላል። ስለዚህ wait for your stop loss hit ማለት ነው። understand? wait for stop loss hit ማለት stop loss ጋር ይነካሉ ልይ ያልኳችሁ ሳይሆን በቃ መንካት ካለበት ይንካ፣ ካልሆነ ደግሞ wait for take profit hit ማለት ነው። ከሁለት አንዱ እስኪነካ መጠበቅ አለባችሁ። አፍተር ግን 1 to 2 አራረጋ ከደረሰ ብሬክ ኢቭን ማድረግ ይሶኪ 1 to 2 አራረጋ ከደረሰ በኋላ ብሬክ ኢቭን ማድረግ ይሶኪ ግን እንደየፕላናችሁ ነው ማለት ነው እናንተ። ሶ ይሄን ሳይክል ኪል ካረጋችሁ ቀድም ያወራውላችሁ በደንብ ከሰማችሁ በእውነት you are killing በቃ ዳስ እናንተን ስትራግል የሚያደርጋችሁ ነገር እየገደላችሁ ነው ማለት ነው። ከ95% ፌል ከሚያደርጉ ትሬደሮች መካከል አንዱ አትሆኑም። ኦፍ ኮርስ ይሄንንም እየሰማችሁ ያላችሁት ያን ላለመሆን ስለሆነ እንዳመለጣችሁ ለነገራችሁ ፈልጋለሁ ማለት ነው። በመስማታችሁ ብቻ ኢንትሪፌክስ ዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይበር እያደረጋችሁ ቻናሉን እናሳድገው። ለምታውቁት ሰው ሼር አድርጉለት። and if you need private mentorship we have በጣም ጥሩ ሜንቶርሺፕ ክላስ አለን። ተማሪዎችም እየወደዱት እየተጠቀሙበት ነው። ብዙ ቦታ እየተማሩ ያሉ መማር የምትፈልጉ ካላችሁ you can contact me on ቴሌግራም ላይ @crt1132 ማግኘት ትችላላችሁ። እንደገና ከስር ማስቀመጫላችኋለሁ። ቴሌግራም ቻናል የለኝም አሁን አልከፍትም። ቴሌግራም ቻናል በጊዜው ከፍታለሁ። ስከፍት ግን አሳውቃችኋለሁ። በዩቲዩብ የተጠቀማችሁ ይሁን። ባይ ባይ።